ጤና ይስጥልን ውድ የቻናላችን ቤተሰቦች በአዲስ እና ሰበር መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ተስፋ ሚዲያን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። በአዲስ እና ሰበር መረጃ መጥተናል። ለወዳጅ ዘመዶቻችሁ ደግሞ ሼር በማድረግ ሐሳብ አስተያየታችሁን ደግሞ ሐሳብ መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ ወደ ያስኩላችሁ አዲስ እና ሰበር መረጃ አልፋለሁ። እስከ ፍጻሜው ተከታተሉኝ። ይህ ሁለተኛው ተስፋ ሚዲያ ሲሆን ከ200,000 በላይ ተከታይ ያለውን የመጀመሪያውን ዩቲዩብ ቻናልና ተስፋ ሚዲያ ሁለትን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። በየጊዜው የሚለቀቁ ቪዲዮዎች እንዲደርሷችሁ ደግሞ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ ወደ ያስኩላችሁ ጉዳይ አልፋለሁ። አብራችሁኝ ቆዩ። ኢትዮጵያ ውስጥ በየቀኑ እየተፈጠሩ ያሉ እጅግ አስደንጋጭና አስፈሪ ነገሮች፣ ግራ የሚያጋቡ ነገሮች ከእለት ወደ እለት እየጨመሩና እየበዙ እየሄዱም ይገኛሉ። ዛሬ የሰማናቸውን ነገሮችን ማመን ከብዶናልም፣ ግራ እየተጋባንም እንገኛለን። ብዙ አርቲስቶቻችን ከዛሬ ነገ ትዳርን ማፍረስና ትዳርን ጥሎ መኮብለል የዕለት ተዕለት ስራቸውን ካደረጉና ትዳር እጅግ የተከበረ ነገር መሆኑ ቀርቶ አንድን ተራ ነገርና የታሰረ ነገር እንደ መፍታት ከቀለለ ኢትዮጵያ ውስጥ እጅጉን ሰነባብቷል። ብዙዎቻችን ይህንን ነገር በሰማን ጊዜ እጅግ ተደናግጠን ግራ ተጋብተን ምንድነው ኢትዮጵያ ውስጥ ያለ ጉድ? ኢትዮጵያ ውስጥ ትዳርን የሚያፈርስ ነገር ምን ተገኝቶ ነው? በየጊዜው ትላንት የሰማነው ነገር ሌላ አዲስ ነገር እየተፈጠረ ሌትና ቀን እየቀጠለም እንደሚገኝ ብዙዎቻችን የሰማነው ጉዳይ ነው። ኢትዮጵያ ውስጥ አርቲስቶች ትዳር አይበረክትላቸውም ተብሎ ይታመናል። ምክንያቱም ትላንት አበድኩልሽ ሞትኩልሽ ያላንቺ ህይወት የለኝም ብሎ ያለ ሰው ከቀናቶችና ከወራቶች በኋላ ትዳሩን ፈቶ የራሱን ህይወትና መንገድ ሲጀምር ያየነው የሰማነው ጉድ ነው። ያንዳንዳችን ስናቅ ትላንት አብሮ የጀመሩ ልጅ የወለዱ ቀስ በቀስ ደግሞ ትዳር በቃኝ ከሷ ጋር መኖር ሰለቸኝ ሲሉ ይደመጣሉ። ለዚያ ደግሞ ብዙ አርቲስቶቻችን ምሳሌዎቻችን ናቸው። ነዋይ ደበበ ሚዲያ ላይ ቀርቦ አንድ ነገር ሲናገር ነበር። እኔ ትዳር አልተመቸኝም ብዬ ካልኩኝ ቀጥሎ ያለው ነገር ፍቺ እንጂ ተለማምጦና ለምኖ በግድ መቆየት አስፈላጊ አይደለም ሲል ይደመጣል። ሰላም ተስፋዬም ሌሎችንም ጨምሮ ስናያቸው እጸቤት አበበም እንደዚህ ስትል ትደመጣለች። ነፃነት አግኝቻለሁ ከዚህ በኋላ በረፍት እኖራለሁ ሲሉ ይደመጣሉ። እውነትም እንደሚባለው ትዳር እጅግ ፈታኝ ነገር ነው ወይ? ለምንድነው ኖርማል ወይም በፍቺ ነገሮች የሚጠናቀቁት? የብዙዎቻችን ጥያቄ ሆኖ ይከርማል። ዛሬ የሰማናቸው ነገሮች እጅግ አስደንጋጭና ልብ ሰባሪ እጅግ አሳዛኝ ሆኖ ይቀጥላሉ። ኢትዮጵያ ውስጥ ፍቺ በአርቲስቶች ዘንድ ለምን በዛ? የብዙ ኢትዮጵያውያን ጥያቄ ሆኖ ይከርማል። ዛሬ ላይ ትዳር መፍታት እጅግ ቀላል እንደሆነ በኢትዮጵያውያን አርቲስቶች ማየት በቂ ነው። ልጆቻቸውን ከወለዱ በኋላ ቀጥሎ ያለውን ህይወት ያላባት ሲያሳድጉ እናያለን። ዛሬ ደግሞ የሰማናቸውን ነገሮች ትዳር መቀየርና አዲስ ሰው ማግባቱ ሳይሆን ጉዳዩ ትላንት ካንተ ሌላ አላይም ያሉ ሰዎች ተፋተው መቀጠላቸው እጅጉን እየተበራከተ ነው። ይህ ነገር ደግሞ ከአርቲስቶች አልፎ የእያንዳንዳችን ጓዳ ማንኳኳት ከጀመረ ሰነባብቷል። ለምንድነው በዚህ ልክ ትዳር ፍቺ ውስጥ የሚገባው? ኢትዮጵያ ውስጥ ፍቺ እየበዛ ያለው የብዙዎቻችን ጥያቄ ሆኖ ይከርማል። ብዙዎቻችን በሰማነው ነገር እጅግ አዝነናል፣ ልባችንም ተሰብሯል። ዛሬ በየቤታችን የገባው ይህ ጉዳይ ዛሬ ደግሞ እጅግ ብዙዎቻችን ወደ ምንወዳቸው አርቲስቶች የገባም ይመስላል። እየተወራ ያለው ነገር እጅግ አስደንጋጭና አሳዛኝ ሆኖ ይከርማል። ምክንያቱም ብዙዎቹ ትዳራቸውን ሲፈቱ ልጆቻቸው አባቴ የታለ ብሎ መጠየቃቸው አይቀርም። ነገር ግን አዲስ ሰው አግብቶ መኖር ደግሞ ከባድ አይደለም ብሎ በየሚዲያው ሲፎክሩና እንደማናለብኝነት ስሜት ሲያወሩ ያዳመጥነው ጉዳይ ነው። በብዙዎቻችን ዘንድ እጅግ ተወዳጅነትን ያተረፈ በብዙ የሙዚቃ ስራዎች ኢትዮጵያን ጨምሮ በዓለም ዘንድ መነጋገሪያ የሆኑ ስራዎችን ሲሰራ የነበረ አንድ አርቲስት አለ። የሙዚቃው ብዙ ዋጋዎችን ከፍሏል። ብዙ ውጣ ውረዶችንም አልፎ መጥቷል። ብዙዎቻችን እንደምና
የምናቀው። ቴዲ አፍሮ ብዙ የጥበብ ስራዎችን ሰርቶ ኢትዮጵያውያን ብዙ እንደሚወዱትና ከሊቅ እስከ ደቂቅ ከሕፃን እስከ አዋቂ ይወዱታል፣ ያከብሩታል። ቴዲ አፍሮን የማያውቅ ሰው አለ ብሎ ማሰብ እጅግ ፈታኝ ሆኖ ይከርማል። ምክንያቱም ከልጅነት እስከ እውቀቱ ድረስ ሙዚቃን እያቀነቀነና ለኢትዮጵያዊነት አንድነት እያዜመ እንደቀጠለ ሁላችንም የምናውቀው ጉዳይ ነው። ዱባይ ላይ ኮንሰርቶችን ያዘጋጃል። ከኢትዮጵያ ውጪ ባሉ ትላልቅ ቦታዎች ተገኝቶ ብዙ ስራዎችን እየሰራ ነበረ፣ በሁላችንም ዘንድ ግልጽ ነው። አምለሰት ደግሞ በሞዴሊንግ ስራዋ እጅግ ተወዳጅነትን ካተረፉ ሰዎችና ለብዙ ሴት አርያ መሆን እንደምትችል የሚወራላት ብርቱ ሴት እንደሆነች ይታመናል። ፖድካስቶችንና እንግዳ አቅርባ ስለ ህይወት ተመክሯ ስለ ቤቷ ስታወራ ብዙዎቻችን እናደምጣቸዋለን። አንዳንድ ጊዜ ብዙዎቹ ሲናገሩ ስለ አምለሰት የሴት ምሳሌና አርያ ናት ብሎ ያወሩላታል። ምክንያቱም ያ ነገር የመጣው ደግሞ የሙዚቃውን ንጉስ ቴዲን ያጠመደችበት መንገድና አብሮ በትዳር የቆዩበት መንገድ እጅግ አሳዛኝና እጅግ አስገራሚ ሆኖ ብዙዎቹ ጋር ይከርማል። ብዙ እድሎች ነበሩኝ በሰዓቱ፣ ነገር ግን የቴዲን ተስፋ ሳየው እጅግ ደስ አለኝ፣ ልቤ ወደደውና ከሱ ጋር ለመኖር ቆረጥኩኝ ስትል ትደመጥ ነበር። ዛሬ ስለ አምለሰትና ስለ ቴዲ አፍሮ ብዙዎቻችን የምንሰማው በጎና መልካም እንደሆነ በሁላችንም ዘንድ ግልጽ ነው። ታዲያ የኋላ ቤታቸው ምን ገባ? ምንስ ተፈጠረ? እጅግ የሚያስገርመው ነገር ደግሞ አምለሰት ብዙ ጊዜ ስለ ፍቺ ስትጠየቅ፣ ስለ ተፋቱ ጓደኞቿና አርቲስቶች ስትጠየቅ ፍቺን በጣም እፈራለሁ፣ እንደ ፍቺ የሚዘገንነኝም ነገር የለም ስትል ትደመጣለች። የምትፈራው ፍቺና አሳዛኝ ነገር ዛሬ ወደ ቤቷ ገብቷል ወይስ አልገባም የብዙዎቻችን ጥያቄ ሆኖ ድንጋጤን ፈጥሮ የከረመ ጉዳይ ሆኗል። ሶሻል ሚዲያዎች ተጨናንቀዋል። ብዙዎች ግራ ተጋብተው እየተቀባበሉትም ይገኛሉ። የቴዲ አፍሮ ቤት ምን ገባ የብዙዎቻችን ጥያቄ ነው። ዛሬ ላይ ቴዲ አፍሮ ከሚስቱ ጋር ወይም ከአምለሰት ጋር ወደ ፍቺ ደርሷል የሚሉ ዜናዎች ሚዲያውን አጨናንቀውታል። ኢንስታግራሙ በዚህ ተጠቅልቋል። ምክንያቱም ብዙዎቻችን እንደምናውቀው ትዳር ሲኖሩት ከባድ እንጂ ሲያወሩት እጅግ ቀላል ነው ብሎ ኢትዮጵያውያን ያምናሉ። ምክንያቱም ፍቺ ውስጥ ከመግባታቸው በፊት አንዳንድ አለመግባባቶች ሊኖሩ ይችላሉ ብለው ብዙዎቹ ይደመጣሉ። ምክንያቱም የኔን ችግር የጓዳ ችግሬን ህዝብ አያቅልኝም፣ እኔ በትዳር ደስተኛ ሆኜ መኖር ፈልጋለሁ እንጂ ትዳር የሚያስጨንቅ ነገር እንዲሆን አልፈልግም ሲሉ ብዙ አርቲስቶች ዘንድ ካንደበታቸው የሰማነው ጉዳይ ነው። ቴዲ አፍሮና አምለሰት ምን ገጠማቸው? እንደሚባለው የፍቺ ጉዳይ ላይ ደርሰዋል። ፍርድ ቤት ምን አለ የሚል ዜና እየተንቀሳቀሰ እንደሆነ ሁላችንም የምናውቀው ጉዳይ ነው። ምክንያቱም ቴዲ አፍሮና አምለሰት ተፋተዋል፣ ወደ ፍቺ እያመሩ ነው፣ ፍርድ ቤት ቀጠሮ ይዘዋል ተብሎ በየሶሻል ሚዲያው የሚንቀሳቀሱ ነገሮችን ባያችሁ ጊዜ ልባችሁ እንደተሰበረና እንዳዘነ፣ ምንድነው ኢትዮጵያ ውስጥ የገባው የአርቲስቶቻችን ትዳር በዚህ ልክ የሚፈርስበት? ቤተክርስቲያን እንኳን ቢሄዱ ቢጸልዩ፣ ነገር ግን ብዙዎቹ ትዳር የማይበረክትላቸው ነገር ምንድነው ብላችሁ የትላንት የሌሎችን አይታችሁ ባዘናችሁ ልክ ደግሞ ቴዲ አፍሮ ላይ እንደዚህ አይነት ነገር እየመጣ እንደሆነ ስትሰሙ ሚዲያዎች በዚያ ሲጨናነቁ ብዙ እንዳዘናችሁና ልባችሁ እንደተሰበረ አውቃለሁ። ዛሬ ነገሮችን ለማጥናትና ለማጤን ሞከርን። እውነት ነው ወይ ቴዲ አፍሮና አምለሰት ወደ ፍቺ እያመሩ ነው ወይ? የፍርድ ቤት ቀጠሮ አላቸው ወይ የሚለውን ለማጥናት ሞክረን ዛሬ የደረሰን ደግሞ ትክክለኛና እውነተኛ መረጃ ይህንን ይመስላል። ቴዲ አፍሮና አምለሰት ሊፋቱ ነው፣ ፍርድ ቤት ቀጠሮ አላቸው ተብሎ እየተነገረ ያለ ነገር ከእውነት የራቀ ውሸት እንደሆነ ደርሰንበታል። ምክንያቱም ትዳራቸው በሞቀ ሁኔታና አዲስ ልጅ ተተክቶ ልጃቸውን በደስታ እያሳደጉና በፍቅር እየኖሩ እንደሆነ እየተነገረም ይገኛል። እውነታው እንደዚህ ነው። ቴዲ አፍሮና አምለሰት አልተፋቱም፣ የፍርድ ቤት ቀጠሮም የላቸውም። እንደዛ እየተባለ እየተነገረ ያለ ዜና ዩቲዩበሮች ለራሳቸው ሳንቲም ቤት ጥቅምና የራሳቸውን ገንዘብ ለመስራት የሚያደርጉት ሰጣ ገባና ሽኩቻ እንጂ የቴዲ አፍሮና የባለቤቱ ትዳር በሞቀ በእግዚአብሔር ጥበቃ ተጠብቆ እየኖሩ
ያለው እንዳለና ከዛ ውጪ ደግሞ ምንም አይነት ፍቺ እንደሌለ ይህንን ነገር በግልጽ ልናገራችሁና የተፈጠረው ነገር ላጠራላችሁ ዘንድ መጥቻለሁ። ምክንያቱም አንዳንድ ሰው ለተራ ጥቅም ብሎ ብዙ ነገሮችን ይቀባጥራል። ሶሻል ሚዲያ ላይ የሚወራው ነገር ሁሉ እውነት ነው ብሎ ማመን እጅግ ከባድ ነው። ስለዚህ ቴዲ አፍሮና ባለቤቱ አልተፋቱም፣ ሊፋቱ ነው ተብሎ የሚነገረው ነገር እጅግ ውሸት እንደሆነ ላረጋግጥላችሁ ዘንድ እወዳለሁ። ተስፋ ሚዲያን ሰብስክራይብ በማድረግ አብራችሁ እንድትቆዩ ለወዳጅ ዘመድ ደግሞ ይህንን ቪዲዮ ሼር እንድታደርጉና አምሯችሁን ደግሞ በዚህ ልክ እንድታጽናሉ ስል በታላቅ አክብሮት ጠይቃችኋለሁ። ኢትዮጵያን ሰላም ያርግልን። ባላችሁበት አገር ሰላም ሁኑ። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።